ሰላም ውድ የውጭ ባርስ ፕላስ የዩቲዩብ ቻናሌ ቤተሰቦች፣ ይህ ውጭ ባር ትሪቡን በየሳምንቱ ወደ እናንተ በአዳዲስ ስፖርታዊ ዜናዎች የሚቀርብ ሲሆን አዘጋጁም እኔው ውጭ ብሬ እንዲሁም ከቴክኒሻኔ ከራሴው ውጭ ብሬ ጋር በመሆን ወደ እናንተ የምናደርስ ይሆናል። አዳዲስ ቪዲዮዎች ወዲያውና በፍጥነት እንዲደርሷችሁ የደውል ምልክቱን በመጫን ሰብስክራይብ አድርጉ፣ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። ኩልሱሬ እንኳን ደህና መጣ፣ እንኳን ደህና ቆየኝ ዘላለም። ያው እንግዲህ ዛሬ በሰፊው የምናነሳው ስለ አንድ ትልቅ ነገር ነው። ትልቅ የእግር ኳስ ሁነት ተፈጥሯል በእንግሊዝ ፕሪሚየር ሊግ። ማንቸስተር ዩናይትድ ሻሺዎቹ አንተ የደርቢ ወሬ አታውራ፣ የአርሰናል ደጋፊ ነው ታስነቃለ። ሻሺዎቹ እኮ ማለት እኮ ሻሺ ማለት እኮ አጥቅተው የሚጫወቱ ቲሞች ናቸው። አረ በእንግሊዝኛ ትርጉም የለውም ሲጀምር በአማርኛ ነው መበሻሸቂያ እኮ ነው። ወደ ዋናው ነገር ልግባለሽ። በቃ ገና ከመጀመሪያ አትጀምረኝ ሰላም። ረጅም ጊዜ ሆኖናል ይሄን ፕሮግራም ትንሽ ጋፕ አድርገን ነበር። እንደ አዲስ እረፍት ወስደን ስንመጣም አንተ ቢያንስ ምላስ እረፍት መውሰድ ይገባዋል ዘላለም። ዩናይትድ የክለቡን ምሰሶ አባሮታል። አሞሪምን አባሯል፣ አሰናብቶታል ዘላለም፣ አሰናብቶታል። ከአሞሪም በኋላ ዩናይትድ አሁን በገበያው ላይ የአሞሪምን ቦታ የሚተካ ሁነኛ አሰልጣኝ እየፈለገ ነው። ያ አሰልጣኝም ታውቋል ዘላለም፣ በግልጽ ነው የታወቀው። ማን ነው? ሚኬል አርቴታ ዘላለም። ሚኬል አርቴታ ሁለት ቲም ነው እንደሚያሰለጥነው፣ የአርሰናልም እኮ ነው። የአርሰናል አሰልጣኝ ነው። ሪዮ ፈርዲናንድ ያለውን ከተዝካለ በቃ በግልጽ አስቀምጦታል። ሪዮ ፈርዲናንድ ሚኬል አርቴታ ከተጠየቀ በጭራሽ እምቢ አይልም፣ የዩናይትድን ጥያቄ መግፋት አይችልም ብለዋል። እንዳለውም ሚኬል አርቴታ ተቀብሎታል። የዩናይትድን ጥያቄ ተቀብሎ የማንቸስተር አሰልጣኝ ለመሆን በይፋ ስራውን ለመጀመር ቆርጦ ተነስቷል ዘላለም። ራስ ሰክስ በእናትህ ሳክስ አይደለም ዘላለም። አርሰናልን ምን ሊያደርግ ነው በእናትህ? አርሰናልንም ያሰለጥናል። እንደውም የፊታችን 15 ከአርሰናል ከማንቸስተር ጋር በሚያደርገው ጨዋታ ሚኬል አርቴታ ሁለቱንም ቡድኖች ይዞ ወደ ሜዳ እንደሚገባ የእንግሊዝ ፕሪሚየር ሊግ እግር ኳስ ፌዴሬሽን በግልጽ አስቀምጠው፣ በግልጽ ጥሏል። አይሻልም? እንዲህ አይነት በግልጽ የለም ሲጀምር። እሱ ሳይሆን ዘላለም አርቴታ ለምን ፈለገ? አርቴታ የዩናይትድን ጥያቄ ለምንድን ነው ካንስል ማድረግ ያልፈለገው? ዘላለም ዩናይትዶች ሁለት አይነት አሰልጣኞችን ነው የሚፈልጉት። አርቴታ ካልሆነ ቪክቶር ጆኬሬሽን ኢላማቸው አድርገዋል። ምቱት በላቸው። አጥቂን ምን ለመሆን ነው የሚያስፈልገው? ጆኬሬሽ በባህሪው ሁለት አይነት ስራዎችን መስራት ይችላል። ስፖርት ሊዝበን እያለ እንደዚሁ አሰልጣኙ ከተጎዳ የአሰልጣኙን ቦታ ተክቶ ሊዝበንን ይዞ ወደ ሜዳ ይገባ ነበር በፖርቹጋል ሊግ። ይሄ የሚታወስ ነው። ዓለም ያወቀው፣ ፀሐይ የሞቀው፣ ጨረቃ ያደነቀው ጉዳይ ነው ዘላለም። አሁን እንደ አዲስ በአርሰናል ቤትም ይህንኑ ትዕይንት ሊደግም ተዘጋጅቷል። በማንቸስተር እኮ ነው አንድ የርሱ ማንቸስተር አይደል? በማንቸስተር ቤት ቸኩለት ተዋሻላት በላይ ዘላለም። ዛሬ እኮ አይደለም ዋሽ፣ ዛሬ አይደለም በቃ ጥርሴን የነቀልኩበት ነው ያይኩ። ኧረ እፈር በእናትህ አታፍርም እንዴ አንተ? ስለ ውሸት እንደዚህ ብቻ ግን ዘላለም የዩናይትድ አሰልጣኝ አርቴታ ከሆነ ምንም ጥርጥር የለውም ከዘንድሮ የአርሰናል ዋንጫ ላይ ሁሉ ሊያጋራቸው እኩል ሊያካፍል ይችላል ተብሎ ይጠበቃል። እንደ ሸንኮራ ዘላለም፣ እንደ ሸንኮራ። ሲቀጥል ደግሞ ዩናይትድ ከአርሰናል ጋር ደርቢ ነው ታውቃለህ አይደለም? አይ በዓለም ባላቸው የደጋፊዎች ቁጥር ከሆነ ደርቢ ናቸው። ስሜቱ የደርቢ ያህል ነው። ነገር ግን ደርቢ አይደሉም። ግን አንተ ብትለኝ ይቀጥል ነበር ዘላለም። ለሌላ ጊዜ በእናትህ ተገሰጽ። እንደዚህ ሆነ ከተባው በቃ ዘላለም። ብቻ ዩናይትድ አሁን በሰፊው የገበያ መስኮት ላይ ገብቷል። ሁነኛ አሰልጣኝ ይፈልጋሉ።
ሁነኛ የማል አጥቂና ሆልዲንግ ላይ አሪፍ የሚባሉ ተጫዋቾችን ይፈልጋሉ። ምክንያቱም ቡድኑ ተራቅቷል፣ ጉዳት እያመሰው ነው። ያ አስፈሪው ዩናይትድ የፈርጊን ድል መድገም ተስኖታል። ከፈርጊ በኋላ ዩናይትድ በሚገባና በሚያስታውቅ መልኩ እየተንኮታኮተ ይገኛል። አሰልጣኝ ሲቀይሩ 11ኛ አሰልጣኛቸው ነው። ያላመጡት አሰልጣኝ የሞተውን አሰልጣኝ ብቻ ነው። የሞተ አሰልጣኝ ብቻ ነው ዩናይትዶች ያልቀጠሩት፣ እሱም ስለሞተ። አሁን አይናቸው ማን ላይ ያረፈ? ሚኬል አርቴታ ላይ ያረፈ ዘላለም። ሚኬል አርቴታስ ለጥያቄው ምን አይነት መልስ ይሰጣል? ዘላለም ለጥያቄው ምን አይነት መልስ ሊሰጥ ይችላል? ቅድም ሰጣ አላልክም? አሁን ደግሞ አልሰጠም ዘላለም። አሁኑ ላይ እናተኩር። የቅድሙን ተው በእናትህ። ከጊዜ ጋር አንተ ከትዝታ ጋር ምናምን አትሄድ። ዩናይትድ አሁን በዩናይትድ ቤት ማን ቢመጣ ነው የዋንጫ ጥማቸውን የሚያረካላቸው? ማን ቢመጣ ነው ዩናይትድ ወደ በፊቱ ኃያልነቱ ሊመለስ የሚችለው? የትኛው አሰልጣኝ ነው ዩናይትድን ቻምፒየንስ ሊግን የሚያስነካው፣ ፕሪሚየር ሊግን የሚያስበላው፣ ኤፍኤ ካፕን የሚያጠጣው? ግዴታ የሚያስበላው ካልክ በቃ የሚያጠጣው። ተው ያራድዬ ልጅ ተው። ዘላለም አሁን ነገሩ ውስብስብ ሆኗል። የዩናይትድን ደጃፍ የረገጠ አሰልጣኝ በሙሉ ሲጨልምበት እናያለን። ዩናይትድን ይዞ ሜዳ የገባ አሰልጣኝ በሙሉ ኃይሉ ሲከዳው፣ አቅሉን ሲስት፣ ይሄ ለተከታታይ 10 ዓመታት የተመለከት ነው ዘላለም። አሁን ላይ አይናቸው ብዙ አሰልጣኞች ላይ ያርፈዋል እንዳልኩ ነው። ሚኬል አርቴታ እና ጆኬሬሽ እንዳሉ ሆነው ዚነዲን ዚዳን ጆኬሬሽን በእናትህ ተው፣ በእናትህ ጥዬ ነው የምወጣው ከዚህ በኋላ ጆኬሬሽ ጋር። ቅድም ነገር ያለው የጆኬሬሽን አይደል ምን አይነት ችሎታ እንዳለ። አረ አትድገምልኝ በቃ። ሌላውን ማን አለ? ዚነዲን ዚዳን አለ። ዚዳን ማታሬዚን በቴስታ ሲመታ ይሳት ዘላለም ምን ያገናኛል? ለዛ ነው ዩናይትድ የመረጠው ነው። ለምን የዩናይትድ ምርጫ ሆነ ነው ጥያቄ። ካርሎ አንቸሎቲ የብራዚል ብሔራዊ ቡድንን ይዟል። ለጥያቄያቸው መልስ ቢሰጥ ደስ ይለዋል። ዩናይትድን ቢረከብ ደስ ይለዋል። ነገር ግን ክለብና ሀገር እኩል ማሰልጠን አትችልም። እኩል ማሰልጠን አትችልም። ግን ቅድም ማሰልጠኛ ነው ያልኩት እንደ ሁርሶ። አዎ የአፉ ለምታ ጋዝ ብያለሁ። ስለዚህ ኋስ ኔክስት ዘላለም ዩናይትድ ቤት ምን ይፈጠራል? የዩናይትድስ እንባና ቁጭት፣ ጩኸትና ሮሮ ማብቂያው በማንና በየትኛው አሰልጣኝ ነው? ዘላለም የሁላችን ጥያቄ ነው። እንደውም በዚህ ላይ ብዙ አድማጭ ተመልካቾቻችን ቢሳተፉ እኛም ሽልማት አዘጋጅተናል። ያ ሽልማት ምንድነው? ያ ሽልማት እንግዲህ ግልጽ ነው። ምንም አይደለም ዘላለም። ምንም አንሸልምም፣ የለንማ። ዩቲዩብ ቻናሉ ቢሰራ ቢያንስ አንድ ነገር ነው፣ የሆነ ነገር ታስባለህ፣ ትበጥሳለህ። አሁን ላይ ግን ምንም የለም። እኛ ራሱ እንፈልጋለን፣ ከኦዲየንስ እንፈልጋለን። ቢችሉ ይርዱ ነው። ቢያንስ ሰብስክራይብ በማድረግም ቢረዱን እኮ ትልቅ ነገር። አፍ ውስጥ እባብ አለ እንዴ? ሰብስክራይብ ምናምን ትለውና ሰላም ምን ሆናል? እኔን ለመያዝ ስትል ቸኩላይታል መገባበት እንዳጣው። ብቻ የአጓጊ የዩናይትድ ቤት ውጣ ውረድ መቋጫውን ያገኛል ተብሎ ይጠበቃል። በማንና በየትኛው አሰልጣኝ እንደሆነ አልታወቀም። ብቻ ግን ሚኬል አርቴታ ዝግጁ ነው እንዳልኩ ነው። ሁለቱንም ቡድኖች ይዞ ቀጣይ ከዩናይትድ ጋር በኤምሬትስ ስቴዲየም ባላቸው አርሰናል ከዩናይትድ በሚደረገው ጨዋታ ላይ አርቴታ ዩናይትድንም አርሰናልንም ይዞ ወደ ሜዳ ይገባል። በፕሌይስቴሽን ካልሆነ አይቻልም። ግን አርቴታ የማይቻለውን ችሎ አሳይቶናል። ዘላለም የማይቻለውን የማይደፈረውን ደፍሮ አሳይቶናል። ይሄም በሱ ይቻላል ብዬ ነው ማስበው። ከይቻላል ጫማ በላይ ይቻላል ለአርቴታ። ምክንያቱም ልበ ቆራጥ በጣም ጎበዝ አሰልጣኝ ነው። ይሄን ፕሪሚየር ሊግ በልቶታል። በቃ ከዚህ በኋላ ምን ይሰራል አርሰናል ቤት? ዘላለም እንደሆነ ታውቆ ከሆነ ቻምፒየንስ ሊጉን በልቶታል ዘላለም አርቴታ። ፕሪሚየር ሊጉን በልቶታል አርቴታ። ምን ይሰራል አርሰናል ቤት ከዚህ በኋላ አርቴታ? ዝም ብለህ ስታስበው እና ዘላለም ምን ይመስላል በእኔ በኩል የምለው
ለዩናይትዶች ይቅናቸው ነው ምለው። አሪፍ አሰልጣኞችን እያዩ ነው። ቀጣይ ማን እንደሚመጣ በጉጉት የሚጠበቅ ነገር ነው። ዘላለም አመሰግናለሁ። በእኔ በኩል ያለው ይሄ ነው። ጨርሻለሁ። እንግዲህ ውድ ተመልካቾቻችን ውጭ ባርስ ፕላስ ላይ ነበር ይህንን ፕሮግራም ስትከታተሉት የነበረው። የፕሮግራማችን ስፖንሰሮቻችንን ከዚህ በፊት ስለዘረዘርን አሁን ላይ እኛ መዘርዘር አንችልም። እናንተ ብቻ ከእናንተ የሚጠበቀውን 1 2 3 ነገር አድርጉ። 3ቱም የደውል ምልክቷን በመጫን ሰብስክራይብ ማድረግ ነው። አብራችሁን ቆዩ።